ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን የዕለተ ሐሙስ ዜናችን ነው። ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ለምንድነው ከትግራይ የምንሸሸው? እመለሳለሁ። አቶ ጌታቸው ረዳ። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የሚመሩት ቡድን እየወሰደ ያለውን እርምጃ እብደት በማለት ድርጊቱ ክልሉን ወደ አደገኛ ሁኔታ ሊወስደው ይችላል ሲሉ እያስጠነቀቁ ነው። ዝርዝሩን ይዘነዋል። አብራችሁን ቆዩ። ከውጭ ዜና የአሜሪካ ባለስልጣናት ወደ ሞስኮ ሲጓዙ ፑቲን በዩክሬን የተያዘችውን ግዛት ጎበኙ። የቡድኑ ወደ ሩሲያ የመጓዝ ዜና የተሰማው በሳውዲ አረቢያ በተደረገ የአሜሪካና የዩክሬን ባለስልጣናት ስብሰባ ላይ የዩክሬን ባለስልጣናት ለ30 ቀናት ተኩስ አቁም ለማድረግ መስማማታቸውን ከተናገሩ በኋላ ነው። ዝርዝሩን ይዘነዋል። እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንወሰዳችሁ። ለምንድነው ከትግራይ የምንሸሸው? እመለሳለሁ። አቶ ጌታቸው ረዳ። በትግራይ በህወሓት አመራሮች መካከል ለወራት የቆየው አለመግባባት ተባብሶ አንደኛው ወገን በታጠቁ ኃይሎች በመታገዝ የአስተዳደር ተቋማትን እየተቆጣጠረ ይገኛል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የሚመሩት ቡድን እየወሰደ ያለውን እርምጃ እብደት በማለት ድርጊቱ ክልሉን ወደ አደገኛ ሁኔታ ሊወስደው ይችላል ሲሉ አስጠነቀቁ። ባለፉት ቀናት የተባባሰውን ሁኔታ ተከትሎ አቶ ጌታቸው ረዳ በአሁኑ ጊዜ የት እንዳሉ፣ ወደ መቀሌስ መቼ እንደሚመለሱ የፌዴራል መንግስቱን ድጋፍ ስለመጠየቃቸው አስተዳደራቸው በክልሉ ውስጥ ስላለው የመቆጣጠር አቅም የቢቢሲ ኒውስ ባልደረባ ካትሪን ጠይቃቸዋለች። አቶ ጌታቸው በአሁኑ ወቅት በትግራይ ክልል ስለተከሰተው ቀውስ መልስ በመስጠት ይጀምራሉ። አቶ ጌታቸው የመንግስት ማህተም መንጠቅ ማለት ስልጣን መያዝ ማለት አይደለም፣ ነገር ግን መሬት ላይ ያለውን እውነታ በማዘባረቅ ከፌዴራል መንግስት ጋር ያለውን ግንኙነት መጠምዘዝ ነው ዓላማው። አንድ የህወሓት አንጃ ከፌዴራል መንግስት ጋር መደራደር ከጀመረ የፕሬዝዳንትነት ቦታውን ይይዛል የሚል አስተሳሰብ አለ። አብዛኛው የወታደሩ ክፍል የትግራይ ግዛት አንድነት መጠበቅ አለበት ብሎ ነው የሚያምነው። የፕሪቶሪያ ስምምነት ሙሉ በሙሉ እንዲፈጸም ይሻል። አንዳንድ ቦታዎች ሰው በተሰበሰበበት ጥይት ተተኩሷል። ይህ የሆነው አንዳንድ እብድ ሰዎች የመንግስት ማህተም ለመንጠቅና ስልጣን ለመያዝ ካላቸው ጥም የተነሳ ነው። ዓላማው ከተማ መቆጣጠር ሳይሆን በአንዳንድ ከተሞች ግርግር መፍጠር ነው። ቢቢሲ አሁን ትግራይ ነው ያሉት? አቶ ጌታቸው አሁን አዲስ አበባ ነው ያለሁት። ቢቢሲ ትግራይን ጥለው ለምን ወጡ? አቶ ጌታቸው ከጠቅላይ ሚኒስትር አብይ አህመድ ስልክ ተደውሎልኝ ነው የመጣውኝ። ጠቅላይ ሚኒስትሩ መሬት ላይ ያለውን ነገር እንዳብራራላቸው ነው የጠሩኝ። ይህን ጉዳይ ከጠቅላይ ሚኒስትሩ ብቻ ሳይሆን ከአንዳንድ ምዕራባውያን ዲፕሎማቶች ጋር እየተወያየሁበት ነው ያለሁትኝ። ከአውሮፓና ከዩናይትድ ስቴትስ አምባሳደሮችም ጋር አውርቻለሁ። እነዚህ ሰዎች ሁኔታውን እየተከታተሉት ይገኛሉ። የፕሪቶሪያ ስምምነት ተፈጻሚ እንዲሆንም እያገዙን ያሉ ዲፕሎማቶች ናቸው። ቢቢሲ በቅርቡ ወደ ትግራይ ይመለሳሉ? አቶ ጌታቸው አዎ እመለሳለሁ። መቼ? አቶ ጌታቸው ከጠቅላይ ሚኒስትሩ ጋር ያለኝን ስብሰባ ማጠናቀቅ አለብኝ። በሚቀጥሉት ቀናት ሌሎች ስብሰባዎች አሉኝ። በሚቀጥለው ሳምንት መጀመሪያ ወደ ትግራይ ይመለሳለሁ። እቅዴ እሱ ነው። ቢቢሲ ማህበራዊ ሚዲያ ላይ የምንመለከተው ነገር ከትግራይ ሸሽተው እንደወጡ ነው። አቶ ጌታቸው ለምንድነው ከትግራይ የሚሸሸው? ቢቢሲ ትግራይ ክልል ያለው የደህንነት ጉዳይና ሁኔታውን መቆጣጠር ባለመቻሉ። አቶ ጌታቸው አንድ ነገር ልንገርሽ፣ ትናንት ማክሰኞ ከሰዓት ከህዝብ ጋር ውይይት እያደረግኩ ነበር። የጊዜያዊ አስተዳደሩ አጋር የሆነ የፌዴራል መንግስት ስልክ ደወለልኝ። እርግጥ ነው ሁኔታው የሚያሳስብ ነው። ፌዴራል መንግስቱ ትግራይን የሚያስተዳድሩ ሰዎችን ስብሰባ ጠርቶ የማናገር መብት አለው። ነገር ግን ይህ የሚባለው ነገር እንደኛው የህወሓት ክፍል ብቻ ብዥታ መፍጠር ካለው ዓላማ ነው። ለውጥ ማምጣት የሚሹ ሰዎች እኔን ጨምሮ ከትግራይ እየወጡ ነው ይላሉ። ነገር ግን ትግራይን ሸሽቶ ወጥቷል የሚባለው ሐሰት ነው። ህዝቡን ግራ ለማጋባት ያሰራጩት ወሬ ነው። ቢቢሲ ከፌዴራል መንግስት እርዳታ ጠይቀዋል። ምን ማለት ነው ይሄ? የፌዴራል ኃይሎች ጣልቃ እንዲገቡ ይፈልጋሉ ማለት ነው? አቶ ጌታቸው በፕሪቶሪያ ስምምነት መሰረት የፌዴራል መንግስቱ ኃይሉን ማስተማራት ቢችልም አሁን ባለው ሁኔታ የፌዴራል መንግስቱ ኃይሎች ጣልቃ መግባታቸው ትክክለኛ እርምጃ ነው ብዬ አላስብም። ፌዴራል መንግስት ከኤርትራ ጋር የምንጋራውን ድንበር የመጠበቅ ኃላፊነት አለበት። ነገር ግን እኛ የምንፈልገው ድጋፍ አሁን ግርግር እየፈጠሩ ያሉ ኃይሎች ወደ ልቦናቸው እንዲመለሱ ድል እንዲሰጣቸው ነው። ከጠቅላይ ሚኒስትሩ ጋር ውይይት ካደረጉ በኋላ የሚፈጠረውን የምናየው ይሆናል። ቢቢሲ በርካታ ትግራውያን ህወሓት አሁንም ወደ ግጭት ሊወስደን ይችላል ብለው ያምናሉ። ከዚህ ቀደም ከነበረው ጦርነት አልፎ አሁን ደግሞ እርስ በርሱ ተከፋፍሏል ይላሉ። አቶ ጌታቸው በዚህ ነው የምስማማው። ያፈነገጠው ህወሓት ባለስልጣናትም ሆኑ በቅርቡ ከህግ በላይ የሆነ ድርጊት ለመፈጸም የሞከሩ ወታደሮች ጉዳይ የሚጠቀስ ነው። የትግራይ ህዝብ ሰላም ይገባዋል።
ቢቢሲ ነገር ግን እርሶም የህወሓት ምክትል ሊቀመንበር ኖት፣ የጊዜያዊ አስተዳደሩ ፕሬዝዳንት ኖት፣ እርሶም የውድቀቱ አካል ኖት ማለት ነው? አቶ ጌታቸው አዎ የውድቀቱ አካል ነኝ፣ ይህንን ክጄ አላውቅም። የዚህ ችግር አካል በመሆን ኃላፊነት ከመውሰድ ወደ ኋላ አልልም እያልኩ ያለሁት ሌላኛው የህወሓት ክፍል በወታደሩ ታግዞ እየፈጸመ ያለው ድርጊት ሊያሳስበን ይገባል ነው። ይህ ጉዳይ ከፌዴራል መንግስቱ ጋር ድጋሚ ጦርነት ውስጥ እንድንገባ ከማድረጉም በላይ ሌሎች የውጭ ኃይሎች እንዲሳተፉ ሊያደርግ ይችላል። ይህ እንዲሆን በፍጹም አልፈልግም፣ ምክንያቱም የትግራይ ህዝብ ይህ አይገባውም። ቢቢሲ አሁን ያለው ስጋት የጎረቤት ሀገር ኤርትራ ኃይሎች አንዱ እንጂ የኢትዮጵያ መንግስት ደግሞ ሌላኛውን ደግፈው በትግራይ ጦርነት ያደርጋል የሚል ነው። አቶ ጌታቸው ይህ ጉዳይ የፌዴራል መንግስቱ የትኛውንም ወገን ይደግፋል የሚል አይደለም። የፌዴራል መንግስቱ መሳተፍ ቢፈልግም ኃይሎችን ማስተማራት ይፈልጋል ማለት አይደለም። ኤርትራ ይህን አጋጣሚ ተጠቅማ ከፌዴራል መንግስቱ ጋር ግጭት ውስጥ ብትገባ የጦርነት አውድማ የምትሆነው ትግራይ ናት። ይህን ለማስወገድ ነው የምንፈልገው። አለመታደል ሆኖ አንዳንድ የህወሓት ባለስልጣናት ፈቃደኛ እየሆኑ አይደለም። ቢሆንም ይህን ለማስወገድ ባለን አቅም የተቻለንን ማድረግ አለብን። ቢቢሲ አሁን የእርስዎ የጊዜያዊ አስተዳደር ምን ያህል ደህንነቱ የተጠበቀ ነው? ትግራይን ማስተዳደር ይችላል? አቶ ጌታቸው አንዳንድ የወታደሩ አካላት ማህተም በመንጠቁ ተግባር ተሳትፈዋል ማለት መላው የትግራይ መከላከያ ኃይል አንደኛውን የህወሓት ኃይል ይደግፋል ማለት አይደለም። እኔም ማውቀው ብዛት ያለው የህወሓት ክፍልና ብዛት ያለው የወታደሩ ክፍል ከጊዜያዊ አስተዳደሩ ጎን ነው። አሁን ያለው መንገጫገጭ መጠቀም የሚፈልጉ ሰዎች እንዳሉ ግልጽ ነው። ቢቢሲ ጥያቄን አልመለሱልኝም። አስተዳደሩ ደህንነቱ የተጠበቀ ነው ወይ? ትግራይን መቆጣጠር ይችላል ወይ? አቶ ጌታቸው አሁን ባለው ሁኔታ በአንደኛው የህወሓት ክፍል ምክንያት የሰሜን ምስራቅና ማዕከላዊ ቦታዎችን ቁጥጥር አጥቷል። ይህንን መልሰን መቆጣጠር አለብን ነው የምለው። ምክንያቱም ህዝቡ መንግስት የሚያቀርበውን አገልግሎት ማግኘት አለበት። ወደ ውጭ ዜና ስናልፍ የአሜሪካ ባለስልጣናት ወደ ሞስኮ ሲጓዙ ፑቲን በዩክሬን የተያዘችውን ግዛት ጎበኙ። የአሜሪካ ባለስልጣናት በዩክሬንና ሩሲያ መካከል ሊደረግ ስለሚችል የተኩስ አቁም ስምምነት ንግግር ለማድረግ ወደ ሞስኮ ማቅናታቸውን ፕሬዝዳንት ዶናልድ ትራምፕ ተናገሩ። የቡድኑ ወደ ሩሲያ የመጓዝ ዜና የተሰማው በሳውዲ አረቢያ በተደረገው የአሜሪካና የዩክሬን ባለስልጣናት ስብሰባ ላይ የዩክሬን ባለስልጣናት ለ30 ቀናት ተኩስ አቁም ለማድረግ መስማማታቸው ከተነገረ በኋላ ነው። ከዚህ ጉዞ አስቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በእውነቱ ኳሱ እጃቸው በሩሲያ ሜዳ ነው ብለው ነበር። አሜሪካ ይህንን ጦርነት ለመቋጨት ብቸኛው የሰላም መንገድ ስምምነት እንደሆነ እንደምታምን ተናግረዋል። የአሜሪካው ቡድን የተጓዘው የሩሲያውን ፕሬዝዳንት ቭላዲሚር ፑቲን ኩርስክ የተባለችውን ግዛት እየጎበኙ መሆኑን ክሬምሊን ባስታወቀበት ጊዜ ነው። ማክሰኞ ዕለት በጅዳ ከተደረገው ንግግር በኋላ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ስምምነት የተደረሰበትን አዎንታዊ ዕቅድ ሩሲያ እንድትቀበለው የማድረግ ኃላፊነት የአሜሪካ እንደሆነ ተናግረዋል። ክሬምሊን በበኩሉ የተኩስ አቁም ስምምነቱን እየተመለከተ መሆኑን የገለጸ ሲሆን በትራምፕና በፑቲን መካከል በስልክ ንግግር ሊደረግ እንደሚችልም ጠቁሟል። ፕሬዝዳንት ትራምፕ የአየርላንዱን ጠቅላይ ሚኒስትር ማይክል ማርቲንን በቤተ መንግስታቸው በተቀበሉበት ወቅት የተኩስ አቁሙን በተመለከተ በጎ መልእክት መቀበላቸውን ገልጸዋል። በጎ መልእክት ግን ምንም ነው ያሉት ትራምፕ ይህ በጣም ከባድ ሁኔታ ነው ሲሉ ተደምጠዋል። ፕሬዝዳንት ትራምፕ የትኞቹም የአሜሪካ ባለስልጣናት ወደ ሞስኮ እንደተጓዙ አልገለጹም። ይሁንና የነጩ ቤተ መንግስት ፕሬስ ሴክሬታሪያን ካይሮላቭ ሌቪት የብሔራዊ ደህንነት ሚኒስትሩ ማይክል ዋልትዝ የሩሲያ አቻቸውን ማነጋገራቸውን ለጋዜጠኞች ተናግረዋል። የጅዳውን ንግግር ተከትሎ የአሜሪካዊ መካከለኛ ምስራቅ መልእክተኛ የሆኑት ስቲቭ ዊትኮፍ ወደ ሞስኮ እንደሚጓዙ ለጉዳዩ ቅርበት ያላቸው ምንጭ በዚህ ሳምንት መጀመሪያ ለቢቢሲ ተናግረው ነበር። ዋይት ሀውስ ረቡዕ ዕለት ይህንን አረጋግጧል። ፕሬስ ሴክሬታሪያት ሩሲያ ይህንን እቅድ እንዲፈርሙ እናሳስባለን፣ በዚህ ጦርነት ወደ ሰላም መጠጋት የቻለው በዚህ ልክ ነው ሲሉ ተናግረዋል። ክሬምሊን የተኩስ አቁም ስምምነቱን እየተመለከተ መሆኑን የገለጸ ሲሆን ቃል አቀባዩ ሜትሪቭ ፔስኮቭ በበኩላቸው ዝርዝር ጉዳዮችን በቀጣይ ቀናት በተለያዩ መንገዶች እንደሚገልጹ ጠቅሰዋል። ትራምፕ በቤተ መንግስታቸው ባደረጉት ንግግር የተኩስ አቁም ስምምነቱ ለሩሲያ ትርጉም የሚሰጥ ጉዳይ መሆኑን አንስተዋል። ዝርዝር ጉዳዮችን ባይናገሩም የተኩስ አቁሙ ለሩሲያ አሉታዊ ጎኖች እንዳሉት ጠቁመዋል። ውድ የዜና ላፍታ ቤተሰቦቻችን የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ እንድትከታተሉን ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።